ብዙ ሰው ቢዝነስ ለመጀመር ብዙ ብር የሚያስፈልገው ይመስለዋል፣ ግን ስህተቱ እዚህ ጋር ነው። የትኛውም አይነት ቢዝነስ ለመጀመር ስኪል እና ኮንፊደንስ ነው እንጂ የሚያስፈልጋችሁ ገንዘብ ሁለተኛ የሚመጣ ነው። ስለዚህ በዚህ ቪዲዮ ደግሞ በቲን እድሜያችሁ ሆናችሁ ልትሰሯቸው የምትችሉትን 5 ቢዝነሶች አሳያችኋለሁ። ትንሽን ካፒታል ቢኖራችሁ ወይም ካፒታል ባይኖራችሁ እነዚህን ስራዎች መስራት ትችላላችሁ። ስለዚህ የመጀመሪያውና ካለምንም ካፒታል ልትጀምሩት የምትችሉት ስራ ይሄ ነው። በስልክ ፎቶግራፊ መጀመር። ትልቅ ካሜራ ያስፈልጋችሁ። ትልቅም ቢዝነስ መሆንም የለበትም። ስልካችሁን በመጠቀም ብቻ የምትሰሩት ስራ ነው። ብዙ ሾፖች በጣም ብዙ ፎቶ ያስፈልጋቸዋል። ለሶሻል ሚዲያቸው፣ ለፖስተራቸው እና ለተለያዩ ነገሮች በቀላሉ ፎቶ እያነሳችሁ እና አንዳንድ የግራፊክስ ዲዛይኒንግ ስኪል ካላችሁ ግራፊክ ዲዛይኒንግ እየሰራችሁ የምትሰሩት ስራ ነው። ግን ለመስራት ግን እነዚህን ስራዎች እንደ ፎቶግራፈር የሚጠበቅባቸውን ስራ መስራት አለባቸው። ምሳሌ ላይቲንግ ስኪል ማግኘት አለባቸው። አንግል እንዴት ፎቶ እንደሚነሳ እሱን ነገር ማወቅ አለባችሁ። ሞር ኤክስፒሪየንስ እንደሆናችሁ ለሰዎች ስታሳዩ እናንተም በደንብ ስኪላችሁን እያወጣችሁ ትሄዳላችሁ። እናም ከስተመሮቹ ደስተኛ እየሆኑ ከሄዱ እናንተም ፖርትፎሊዮ ይሆናችሁ። ዲሊቨሪ ቢዝነስ። ለዚህ ስራ ምንም ስፔሻል ስኪል ራሱ ያስፈልጋችሁ፣ ምንም ብርም ያስፈልጋችሁ። ከእናንተ የሚጠበቀው ኢፈርት ብቻ ነው። አሁን ባለንበት ሁኔታ በጣም ብዙ ሰዎች እቃዎችን ዲሊቨር ማድረግ ይፈልጋሉ። ለከስተመርም ይሁን ለካምፓኒም ይሁን አንድ ሰው ለእነሱ ዌስት ኦፍ ታይም የሆነውን ስራ ለእናንተ ሰጥቷችሁ እናንተ ልትሰሩላቸውና ቢከፍሏችሁ ይቀላችሁ። በታስካችሁን ልትከፈሉ ትችላላችሁ፣ ወይም ኢምፕሎይድ ሆናችሁ በየወሩ ሊከፈላችሁ ይችላል። በቀጣይ ደግሞ ለተማሪዎች በጣም ያስፈልጋቸዋል የሚባል ሰርቪስ እንዴት እንደምታቀርቡ አሳያችሁ። ፕሪንቲንግ ኤንድ ታይፒንግ ቢዝነስ። ይህ ሰርቪሶች ተማሪዎች በጣም የሚያስፈልጋቸው ሰርቪሶች ናቸው። ምሳሌ ወደ ዩኒቨርሲቲ ኤሪያ ከሆናችሁ ብዙ ሰዎች አሳይመንት ሊሰጣቸው ይችላል እና እሱን አሳይመንትን ወደ አማርኛ ወይ ወደ ሆነ ቋንቋ ቀይሩት ሊባሉ ይችላል። በዛ ሰዓት እናንተ ይህንን ስራ ወስዳችሁ ታይፕ በማድረግ ብቻ ሊከፈላችሁ ይችላል። ለሰዎች ሲቪ ልትሰሩላችሁ ይችላላችሁ እና ፕሪንት ዶክመንት ልታደርጉላችሁ ትችላላችሁ። ስለዚህ ግን አንዳንድ ቤዚክ ኮምፒውተር ስኪሎች ያስፈልጋችኋል። ግን ይሄ ኮምፒውተር ስኪል ካላችሁ አሁኑኑ መጀመር ትችላላችሁ። ከዚህም በምታገኙት ለምትሰሩት በእያንዳንዱ ስራ ትንንሽ ፊ ማስከፈል። ከዛ በኋላ ሰዎች ሞር ኮምፎርታብል ሲሆኑ በደንብ ብዙ ስራ ይሰጧችኋል። ከዛ በኋላ በደንብ መከፈል ትችላላችሁ። ቀጣዩ ስራ ደግሞ የሚሆነው በምታውቁትና በተማራችሁት ብቻ እንዴት ብር እንደምትሰሩ አሳያችሁ። ቲዩተሪንግ ያንግ ስቱደንትስ። ይህም ከየት የምታመጡት ነገር አለ፣ ከተማራችሁት ብቻ የምታስተምሩት ነው። ምሳሌ በእርሊ እድሜያችሁ እንግሊዝኛ ላይ ወይም ማትስ ላይ ጥሩ ከሆናችሁ ይሄ ነገር ለሚከብዳቸው እንደ ቲዩተር ሆናችሁ ልጆችን ማስተማር ትችላላችሁ። ለምን ወላጆች ሁሌም ለልጆቻቸው ጥሩ ትምህርትን ይፈልጋሉ። ስለዚህ ቲዩተርን በየጊዜው ይፈልጋሉ። የተማራችሁት ነገር ኮንፊደንስ ከሆናችሁ እኔ ላስተምር እችላለሁ ብላችሁ ቲዩተር ሆናችሁ መቀጠል ትችላላችሁ። በመጨረሻውና ፋይናል ስቴፓችን ደግሞ ሜኪንግ ኤንድ ሴሊንግ ፔፐር ባግስ። ይሄ ቀላል ቢዝነስ ሁሉም ሰው ሊሰራ የሚችለው ቢዝነስ ነው። አሁን በምናውቀው ሁኔታ ፕላስቲክ ባጎች ተከልክለዋል። ስለዚህ ምንድነው አማራጫችን? ፔፐር ባግን በመጠቀም ማለት ነው። ስለዚህ ፔፐር ባግ የሚያቀርብ ደግሞ ትልቅ ካምፓኒ ይመስላል። ስለዚህ እናንተ ይህንን ጋፕ ተጠቅማችሁ ብር መስራት ትችላላችሁ። ይህም በቀላሉ ልትሰሩት የምትችሉት ስራ ነው። ምሳሌ ፔፐር ባግ መስሪያ ወረቀት ካላችሁ፣ መቀስ፣ ግሉ ምናምን ካላችሁ በቀላሉ ፔፐር ባግ መስራት ትችላላችሁ። ስለዚህ ፔፐር ባጉን ሰራው ከዛ ለማን ሸጠዋለሁ ካላችሁ በአካባቢያችሁ ያሉ ሾፖች መሸጥ ትችላላችሁ። ምሳሌ አሁን ቤከሪ ሾፕ ያስፈልጋቸዋል፣ ግን ያልተነካ ቢዝነስ ስለሆነ ቶሎ አክሽን ወስዳችሁ ይህን ቢዝነስ መጀመር አለባችሁ። ስለዚህ እነዚህ 5 ቢዝነሶች ይጠቅማቸዋል ብዬ በጣም አስባለሁ። ስለዚህ እስካሁን ድረስ ከተከታተላችሁ በጣም አመሰግናለሁ። ስለዚህ የምላችሁ ቲን እድሜያችሁን አታባሉ። በስራና ህይወታችሁን በሚቀይሩ ስኪሎች አሳልፉ። ከዚ በኋላ ራሳችሁ ታመሰግናላችሁ። ስለ ቢዝነስ ኮሚኒኬሽን ኤንድ ግሮዝ ማወቅ ከፈለጋችሁ በየሳምንቱ አንዲት ፖስት ስለምናደርግ ሰብስክራይብ በማድረግ ቤተሰብ ይሁኑ።